እናስታውስ በእጃዙር ቅኝ ግዛት እየተገዛን እንገኛለን። መዝናኛ በሚመስል ድብርት ውስጥ መሰልጠንን በሚመስል መሰይጠን ወይም መሃይብነት ውስጥ እንገኛለን። የብዙዎቻችን የህይወት ዘዬ በፍጥነት ወደ ቁልቁለት እየወረደ ይገኛል። በሃይማኖታችን ለዘብተኞች እንድንሆን በተሰማራንበት የሥራ የትምህርት ዘርፍ ሁሉ ሙሉ በሚባል ደረጃ አዳክሞን ወደ ሞት እየነዳ ይገኛል። ስርዓት አልበኝነትን አስፍኖ ሃይማኖታዊና ባህላዊ እሴቶቻችንን ድምፁን አጥፍቶ ቀስ በቀስ እየሸረሸረ ይገኛል። ቲክቶክ እንግዲህ ለቲክቶክ ያልተንበረከከ ያልተገዛ የለም ቢባል ማጋነን ላይሆን ይችላል። ምክንያቱም ብዙዎቻችን በዚህ አደገኛ ሱስ መነደፋችንን በዚህ አደገኛ መርዝ መነደፋችንን የሚያሳዩ ብዙ ምልክቶች አሉ። ለምሳሌ ብዙዎቻችን ምግብ ስናዘጋጅ ቲክቶክ፣ ምግብም ስንበላ ቲክቶክ፣ ብቻችንን ስንሆን ቲክቶክ፣ ከሰዎች ጋራም ስንሆን ቲክቶክ፣ ተኝተን ቲክቶክ፣ ቆመን ቲክቶክ፣ መጸዳጃ ቤት ሳይቀር ቲክቶክ፣ መንገድ ላይ ቲክቶክ፣ አልፎም በእምነት ቦታዎቻችንም እንዲህ አይነት ተግባራትን እያሳየን እንገኛለን። እኛ አፍሪካውያን ብሎም ኢትዮጵያውያን ካለንበት የድህነት አዙሪት ሳንወጣ ሌላ የቤት ስራ ተሰጥቶናል። እንግዲህ ፈጥነን ከዚህ የቁልቁለት ጉዞ የማንወጣ ከሆነን በአካል፣ በቤተሰብ፣ በማህበረሰብ፣ በኢኮኖሚ፣ በእምነት፣ በአገር ደረጃ ከፍተኛ ክሳራ ሳይሆን ተመሳሳይ የሆነ ዘገምተኛ ማህበረሰብ መፈጠሩ አይቀሬ ነው። ለምሳሌ በአካል የሚያደርሰው ጉዳት በአይናችን እና በጀርባ አጥንታችን ከፍተኛ የሆነ ጉዳትን እያደረሰ ይገኛል። ብዙዎች ያለ ጊዜ የአይን ታማሚዎች እየሆኑ ነው። ብዙዎች ያለ ጊዜ የጀርባ ታማሚዎች፣ የጀርባ አጥንት ታማሚዎች እየሆኑ ነው። በቤተሰብ አባት እናት ልጆቻቸውን ማዘዝ መላክ አልቻሉም። ምክንያቱም በዚህ ሱስ ከመጠቃታቸው የተነሳ። በማህበረሰብ በተለምዶ እንደሚባለው ሰው ማህበራዊ እንስሳ ነው ይባላል። ስለዚህ ሰው አብሮ በህብረት ሲያደርጋቸው የነበሩ ነገሮችን እየሸረሸረ ወደ ኢንዲቪጁዋሊቲ ወይም ወደ ግለኝነት ህይወት እየመራ ይገኛል። ሰዎች አብሮ ሲጫወቱ ብዙ ነገሮችን ሲሉ እንግዲህ ብዙ ነገር ይቀንሳል። ሳይኮሎጂም እንደሚለው በሆነ ነገር ላይ ስትጨነቅ 3 ነገርን አድርግ ይላል። አንደኛው ለጓደኛ አጋራ፣ ሌሎችም አሉ። ስለዚህ እንዲህ አይነት መልካም ሴቶችን ከእጃችን እንዲህ አይነት በረከቶችን እየወሰደ ይገኛል። በሀገር ደረጃ ሰው በተሰማረበት ጠንክሮ የማይሰራ ከሆነ እንግዲህ ብዙ እኔ በትዝብቴ እንዳየሁት ማለት ነው፣ ብዙዎች እየሰሩ ጎን ለጎን ቲክቶክ ስክሮል ያደርጋል። ይሄ ሰው በስራው ታታሪ እንዳይሆን ሀሳቡን እየሰረቀ ይገኛል። እንዲሁም በያለንበት ቦታ ሁሉ ውጤታማ ስራ የማናደርግ ከሆነ አገር ማደግ አይችልም እና እነዚህ ብዙ በመጥፎ ጎን የሚነሱ ብዙ ነገሮች አሉ። ምናልባት በመልካም ጎን የምናነሳቸው ነገሮች እንዳሉ ሆኖ በዋናነት እኛን እያጠቃ ይገኛል። ስለዚህ እንዴት እንጠቀም? እስቲ እናስብበት። በግልም በጋራም ቢሆን
በዚህ ጉዳይ እንወያይበት፣ እንተንትን፣ እንተች፣ መልካሙን ነገር እናውጣ፣ ክፉን እንለይ። ሌላው ደግሞ በዋናነት እነዚህን ማህበራዊ ቲክቶክን ብቻ ሳይሆን ሌሎች ማህበራዊ ሚዲያዎችን የምንጠቀምበትን ጊዜ እንመድብ። ከዚህ ሰዓት እስከዚህ ሰዓት ማህበራዊ ሚዲያ ይከታተላለሁ፣ አያለው፣ እንዳስፈለገን ለመዝናኛም ይሁን ለሌላ እጠቀማለሁ። ከዚህ እስከዚህ ሰዓት የራሴን ህይወት ለመምራት የሚያስችሉኝን ተግባራትን ይፈጽማለሁ። መንፈሳዊ ሊሆን ይችላል፣ ሌላም ሊሆን ይችላል። ስለዚህ ሰዓት እንፈይድ። እሱ እኛን አይጠቀመን፣ እኛን እንጠቀመው እንጂ። እናስታውስ፣ ከእግዚአብሔር ይልቅ አብዝተን ጊዜን የምንሰጥ፣ አብዝተን የምንወደው ነገር ሁሉ ጣዖት ነው። ጣዖት ደግሞ ኃጢአት ነው። የኃጢአት ደመወዝ ሞት ነው። ከሞት እናምልጥ። እግዚአብሔር ማስተዋልን ይስጥ። ይህን ቪዲዮ ምናልባት ለብዙዎች ይጠቅማል ብዬ ስለማስብ ሼር በማድረግ አካውንቴንም ደግሞ ፎሎ በማድረግ ኮፒ ሊንክ እያደረጋችሁ እንድትተባበሩ እጠይቃችኋለሁ። አመሰግናለሁ።